በአዲስ ቪዲዮ ተመልሼ መጣሁኝ። ቅዱስ ሲኖዶሱ በአርሲ ለተገደሉት ወገኖቻችን መግለጫ አውጥቷል። በዚህ መግለጫ ላይም አንዳንድ ጉዳዮች ተነስተዋል። እሱን የምንመለከት ይሆናል። አብዛኛው ኦርቶዶክሳውያን ትኩረቱን ምዕራባውያን ላይ ነው ያደረገው። ይሄ ደግሞ የወገኖቻችን ድምጽ እንዳይሰማ እየሸፈነው ይገኛል። ወደ ፕሮቴስታንቱ ቤተ እምነት ብዙዎች ድምጽ እየሆኑ ይገኛሉ። ከሁሉም አስቀድመን የቅዱስ ሲኖዶስ መግለጫ እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። ለሐሙ በእንተ ስሙ ምድር ሰናይት ርስቶሙ። ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ ለምንድነው በገዛ ሞታችን ላይ መጨከን ያቃተን? ለምንድነው ሁል ጊዜ በተመሳሳይ አይነት መንገድ እየተጓዝን በገዛ ሞታችን ላይ የምንሳለቀው? ስንት ዙር ነው ይሄ ደብዳቤ የሚጻፈው? እንትና አካባቢ ጠፋን፣ እንትና አካባቢ እንዲደረሰብን፣ እንትን ተቋም ደርሶ ይከላከለን። ስንት ዙር ነው ይህ የፍትህ ጥያቄ ተጠይቆ ጆሮ ዳባ ልበስ የተባለው? ያሩሲውን ስንዴ እንዴት ብዬ ልብላው? ያሩሲውን ስንዴ እንዴት ብዬ ልብላው? ያረሰው ገጀራ ያበቀለው ደም ነው። አልበላም ይቅርብኝ፣ አልበላም ይቅርብኝ፣ ትርፉ ትዝብት ነው። ተው አባቶቻችን መንገድ አትሳቱ፣ ፈተናው ቢሆንም በእናንተ ላይ ብርቱ። በማን እንጽናና እኛ ልጆቻችሁ? አይናችሁ እያየ ዝምታን መርጣችሁ አታስታውሱትም? የሥልጣኑ ጊዜ ጥቁር ስታለብሱን፣ ዛሬ ስንታረድ እንደዚህ ልትረሱን። ማተቤን አስሬ ዛሬችን ቃላት የምመሰክረው በአሩሲ ምድር ላይ ስላልተገኘው ነው። ፍትህ ለአሩሲ ኦርቶዶክሳውያን። ዛሬም ነገም ፍትህ ለአሩሲ ኦርቶዶክሳውያን። መግለጫ ብቻውን በቂ አይደለም። መሬት ላይ ጠብ ያለ ነገር ሊሰራ ያስፈልጋል። በጀት ተበጅቶበት በእቅድ በዓላማ እየተደረገ ያለ ነገርን መልሰን እነሱን ራሳቸውን መፍትሄ ይፈልጉልን ማለት በጣም ይከብዳል። እግዚአብሔር ራሱ ጅራፉን አንስቶ ቤቱን እስከሚያጸዳው ድረስ ድምጽ መሆናችንን አናቆምም። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄኛው ሁለተኛው አካውንታችን ነው። ሼር በማድረግ ለሌሎች ማዳርሱ። ባይ ባይ።